የበረንታሎሚ የደጀን ኮይ አንተ ያለህ ይጠማኛል ቅኝተ ደጀን ይህ ፕሮግራም በፋና ብሮድካስቲንግ ኮርፖሬት ደብረ ብርሃን ፋና ኤፍኤም 94.0 እና በምስራቅ ጎጃም አስተዳደር ዞን የደጀን ወረዳ የጋራ ትብብር ይቀርባል። ቅኝተ ደጀን ዋዚዮን ማዶን ደጀን ላይ ሲደርስ ዋዚዮን ማዶን ደጀን ላይ ሲደርስ የሰራ ከላቴን ይለዋል ደርሰስ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ቅኝተ ደጀን ፕሮግራማችን እነሆ መደመጡን ጀምሯል። በዛሬው ፕሮግራማችን የምንመለከተው የደጀን ቴክኒክና ሙያ ኮሌጅ የወርክሾፕ ግንባታና የይዞታ ይገባኛል ጥያቄን የተመለከተ ዝግጅት ነው የሚሆነው። የፕሮግራሙ አዘጋጅና አቅራቢ ባልደረባዬ ሳምራዊት ስጋት ናት። የወረዳውን ገጽታ ከሚያስተዋውቀው መልእክት በኋላ በቀጥታ ወደ ፕሮግራሙ እናልፋለን። አብራችሁን ትሆናላችሁ። በማስፈጸሙት አለማማ አብሬያችሁ ቆያለሁ። መልካም ጊዜ። ሸልምና ፈረሱን ሳበው መቼም አይቀር ያሰበው። የምስራቅ ጎጃም ዞን ደጀን ወረዳ እንዴት ትገለጻለች? ደጀን ከተማ በ1929 ዓ.ም የተቆረቆረች ከተማ ናት። ከተማዋ ደጀን የሚለውን ስያሜ ከማግኘቷ በፊት ፎርቴውና ወይንም የውሻ ጥርስ በሚባል ትጠራ እንደነበር በአፈ ታሪክ የተቀመጠ ነገር አለ። አባቶችም ይናገራሉ። በከተማዋ ደረጃ የተለያዩ ስያሜዎች አሏት። ጉለሌ፣ አራት በአራት፣ አራዳ እንደዚህ የሚባል የሰፈር ስያሜዎችም ያላት ከተማ ናት። ከተማዋ በሰሜን እነማይ፣ በምስራቅ ሸበል በረንታ፣ በምዕራብ አዋበልና በደቡብ ኦሮሚያ የሚያዋስኗት ሲሆን ከአዲስ አበባ 226 ኪሎ ሜትር፣ ከባህር ዳር 335 እንዲሁም ከደብረ ማርቆስ 70 ኪሎ ሜትር ላይ የምትገኝ ከተማ ናት። አጠቃላይ የቆዳ ስፋቷ 627.43 ካሬ ኪሎ ሜትር ነው የሚሆነው። እንግዲህ በእኔ እይታ የደጀን ማህበረሰብ ቅን ማህበረሰብ ነው ያለው። ለሰላም አተኩሮ የሚሰራ ነው። ከዚህ ቀደም የተለያዩ እንትኖች ሲደርሱ ደጀን ላይ ምንም ኩሽ የሚል ነገር የለም እና የደጀን ማህበረሰብ ቀና ማህበረሰብ ነው የሚል እይታ ነው ያለኝ። ደጀን እስካሁን ድረስ ባለው ሁኔታ ሰላማዊ ሀገር ናት። ደጀን ከተማ እንግዲህ ደረቅ ወደብ ተብላ ነው የምትጠራ። ቆንጂዬ የሆነች ከተማ ናት። ፍቅርም ያላት ናት። ደሴትም ብለሽ መውሰድ ትችያለሽ። የተለያየ ሰዎች ነው የሚያርፉባት። በዛን አጋጣሚ በሰላም ወጣው የሚገቡባት አገር አቋራጭ መንገድ ያለባት ናት። በማህበራዊ ህይወትም አሁን እዚህ ብዙ ብሔር ብሔረሰብ አለ። አንተ እዚህ ብሔር ነህ፣ አንተ እዚህ ተወላጅነት ተብሎ በብሔሩ ወይም በሌላ አካባቢ በመወለዱ የሚደርስበት ምንም አይነት ችግር የለም። ሰው በመሆኑ ሰውነቱን ጠብቆ ነው የሚያከብረው እንጂ ሌላ ነገር በብሔር እንደዚህ በሌላ ተወላጅነት ምናምን እንዲህ አይነት ነገር የለም። እንደዘለ ይሄ እንደመሆኑ መጠን ከሌላው ከምንሰማው አካባቢ የተሻለ ጸጥታ ያለባት ናት። ሰውም ፍቅር ነው ብዬ ነው የምወስደው። ሰው አክባሪ ነው። እንደዛ የለም እንደ ደጀን ከተማ አይደለም። ኢንቨስተሮችን ማንኛውንም ከዚህ ነው የመጣ ሂድልን ወጣልን እኛ ስራ እንስራ እንደዛ አይነት በደጀን ከተማ ላይ የለም። ሰላሟ ከሁሉም ከተሞች የተለየነት እስካሁን ምንም አይነት ግር ያልተከናወነባት ናት። በፍቅር ነው ህብረተሰባችንን አሳድረን በሰላም የምንሸኘው። ከምስረታ ዘመኑ ጀምሮ በሚጠበቀው ደረጃ ከተማችን አድጓል የሚል ሳቤ የለኝም። ውስንነት እንዳለበት ይታየኛል በነይታ። አጠቃላይ በወረዳችን ያሉ የመስህብ ሀብቶች ለቱሪስት መዳረሻ የሚሆኑ በሳይንሳዊ መንገድ የተመዘገቡ ቋሚ ቅርሶች አሉን። ግርጥና የጫካ ላሞች ከ200 ዘመን በላይ ያስቆጠሩ የጫካ ላሞች አሉን። ከዛ ውጭ መካነ መቃብራት አሉ፣ ፍልውሃዎች አሉ። በአጠቃላይ ከ7-8 አካባቢ የሚሆኑ በሳይንሳዊ መንገድ የተመዘገቡ ቋሚ ቅርስ በወረዳችን ውስጥ ይገኛሉ። ምን ይጠብቃሉ ነው? ደጀንን በጋራ እናልማ። ዋዚዮን ማዶን ደጀን ላይ ሲደርስ ዋዚዮን ማዶን ደጀን ላይ ሲደርስ የሰራ ከላቴን ይለዋል ደርሰስ። ስሜ አለማየሁ ገለቱ ይባላል። በደጀን ወረዳ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ነኝ። የደጀን ወረዳ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ከፋና ብሮድካስት ኮርፖሬሽን ጋር 94.0 ኤፍኤም ጋር በመተባበር የሚያቀርበው ፕሮግራም አለ። ይህ ፕሮግራም በወረዳ ውስጥ የተሰሩትን እያንዳንዱን ተግባራት በመዳሰስ ወረዳዊውን ስዕል ለመላ ህዝቡ የምናሳይበት አንዱ ትልቁ የገጽታ ግንባታችን ነው። ይህም ከመሆኑ ጋር ተያይዞ ይሄ ፕሮግራም ሁል ጊዜ ዘወትር እሁድ ከቀኑ 8 ሰዓት ከ10 እስከ 8 ሰዓት ከ30 ባለው ጊዜ ውስጥ የሚተላለፍ ስለሆነ በወረዳው የሚገኘውም ሆነ ከወረዳው ውጭ ያለው ማህበረሰብ ይህንን ፕሮግራም እየተከታተለ
ወረዳዬ ውስጥ ምን እየተከናወነ ነው፣ ምን እየተሰራ ነው የሚለውን ነገር በቀላሉ ኢንፎርሜሽን ማግኘት የሚችል መሆኑን በዚህ አጋጣሚ ማሳሰብ ፈልጋለሁ። ዋዚዮን ማዶን ደጀላይ ሲደርስ ዋዚዮን ማዶን ደጀላይ ሲደርስ የሰራ ከላቴን ይለዋል ደርሰስ በምስራቅ ጎጃም ዞን ደጀን ወረዳ ከ800 በላይ ሰልጣኞችን ተቀብለው እያሰለጠነ የሚገኘው የደጀን ቴክኒክና ሙያ ኮሌጅ ውስጥ ተገኝተናል። በኮሌጁ ተግባር ተኮር ትምህርትን ለመስጠት ሲባል ከ10 በላይ ወርክሾፖች የሚያስፈልጉ ሲሆን አሁን ያሉት ግን 4 ያህል ብቻ ናቸው። የ2 ያህሉ ግንባታ ደግሞ እየተከወነ ነው። በዚህም ተማሪዎቹ ወደ ሌሎች ኢንዱስትሪዎች በመሄድ ልምድ ከመቅሰም ሌላ በግቢያቸው በቂ ተግባር ተኮር ትምህርት እንዳያገኙ እንቅፋት ሆኖባቸዋል። ተማሪዎቹ ስለ ትምህርት አሰጣጡ በጠየቅናቸው ወቅት በበቂ መጠን ተግባር ተኮር ትምህርትን እያገኘን ነው ቢሉም በአንዳንድ የትምህርት ክፍሎች ግን እጥረት ስለመኖሩ አስተውለናል። እኔ መዝገባ እያሉ ይባላሉ። የድራፍቲንግ ዲፓርትመንት ተማሪ ነኝ። ያው እየሰራን ያለው አሁን ሞዴል መመረቂያ ፕሮጀክት ነው። በእርግጥ አሁን ይሄን ለመስራት በጣም ኢንስትሩመንት እጥረት ነበረ። ኮሌጆች ላይ በጣም ሰልጥነናል። ሌቭል 4 ይዘናል። አሁን በእርግጥ አሁን ከሰኔ ላይ እንመረቃለን። ያው ያለው ነገር ይሄ ነው። ስሜ አዲሱ ይባላል። የጄምኤፍ ተማሪ ነኝ። ያው የሚሰጠን ስልጠና በቃ በተለያዩ ማሽኖች የተሟሉ ናቸው አሉን። ብረት ነክ የምንሰራባቸው በተግባርም ማለት ነው አሉ። ያልተሟሉም አሉ። ስሜ መላኩ እባላለሁ። ያው ትምህርቱ አሪፍ ነው። ለአጠቃላይ ማቴሪያል የተሟላ ነው በሁሉም። አሁን 30% ቲዮሪ እንማራለን፣ 70% ፕራክቲካል የምንሰራ እና አብዛኛው ፕራክቲካል ነው። የኛ ትምህርቱን የሚጋብዘን ፕራክቲካል ነው። ያው መምህሮችን በተገቢታ እያሰሩ ነው ያለውን ነገር። ኦፕሬተር ምናምን ወጥተናል። አፓረንት የአንድ ሳምንት ያ ምናምን ዛም ሄድሮክ ሄደናል። እዛም የሌለው እዚህ ያልተሟላልን እዛ ሄደን አይተናል። እዚህ የጎደለውን ነገር ማለት ነው። ሌላው በተጨማሪ አሪፍ ነው በቃ ያለው ነገር ሁሉ። ስሜ ይግነሽ ይባላል። ጄምኤፍ ተማሪ ነው። ትምህርቱ በተገቢ ሁኔታ እየተሰጠን ነው። አሪፍ ነው። እስከዛሬ ድረስ ተጓሉብን አያውቅም። ትምህርቱ በአጠቃላይ ቆንጆ ነው። በዚህ ቢቀጥልም አይከፋም። በኮሌጁ ያሉ ወርክሾፖችንም በጥቂቱ ጎብኝተን ነበር። በቂ ያለመሆናቸውን ታዝበናል። የመምህራንም ሀሳብ ይህ ነው። በተቻለ መጠን ተግባር ተኮር ትምህርት ለመስጠት ብንሞክርም ተማሪዎቹ ብቁና ተወዳዳሪ ዜጎች ነው እንዲሆኑ